ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዓለም አቀፍ ትንታኔ ዘገባዎችን የምናሰማበት ጊዜ ላይ ደርሰናል። አማኑኤል ኃይለ ነኝ። በቅድሚያም የተኩስ አቁም ስምምነት በታወጀ በጥቂት ሰዓታት ውስጥ በመካከለኛ ምስራቅ አዲስ ውጥረት ነግሷል። ኢራን በሳውዲ አረቢያ ላይ ጥቃት መሰንዘሯ የተገለጸ ሲሆን ይህ ድርጊት በቀጠናው ተስፋ ተጥሎበት የነበረውን ሰላም አደጋ ላይ ጥሎታል። የሮይተርስ የዜና ወኪል እንደዘገበው ከሆነ ጥቃቱ ያነጣጠረው በሳውዲ አረቢያ ስትራቴጂካዊ ተቋማት ላይ ነው። በተለይም የሳውዲ አረቢያ የምስራቅ ምዕራብ የነዳጅ መስመር ዋነኛ የጥቃቱ ሰለባ ሆኗል። ይህ የነዳጅ መስመር ሳውዲ አረቢያ ድፍድፍ ነዳጅ ወደ ውጭ የምትልክበት ብቸኛው አማራጭ መስመር በመሆኑ ጥቃቱ በአገሪቱ የኢኮኖሚ እንቅስቃሴ ላይ ከፍተኛ ጉዳት አድርሷል። ከነዳጅ መስመር ባሻገር በሳውዲ ግዛት ውስጥ የሚገኙ ሌሎች ወሳኝ ተቋማትም የጥቃቱ ሰለባ መሆናቸውም ታውቋል። ይህ ክስተት በፓኪስታን ኢስላማባድ ሊጀመር በታቀደው የሰላም ድርድር ላይ ጥቁር ጥላ ያጠላ ሲሆን የተኩስ አቁም ስምምነቱን ህልውና ጥያቄ ውስጥ ከቶታል። የጂኦፖለቲካ ተንታኞች እንደሚሉት ከሆነም የሳውዲ ብቸኛ የነዳጅ መውጫ መስመር መመታቱ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መቃወስ ሊፈጥር ይችላል። በተለይም የባህረ ሰላጤው ሀገራት ለሰላም ድርድር ቅድመ ሁኔታ አድርገውት የነበረው የባህር ላይ ደህንነትና በሌሎች ሀገራት ጣልቃ አለመግባት መሪህ ገና ከጅምሩ ተጥሷል በሚል ስጋታቸውን ገልጸዋል። ይህ የኢራን እርምጃ በቀጠናው ደህንነት ላይ የሚፈጥረው ጫናና ለታቀደው የሰላም ድርድር የሚሰጠው ምላሽ በጉጉት የሚጠበቅ ሆኗል። ጉዳዩን በቅርበት እየተከታተልን መረጃዎችን የምናደርሳችሁ ይሆናል። በሌላ ዜና ደግሞ የሐዘን ቀናት በሊባኖስ የእስራኤል መጠነ ሰፊ ጥቃትና የዋሽንግተን ምላሽ ምንድነው? ተኩስ አቁሙ ሊባኖስን አያካትትም? የኔታንያሁ ንግግርና የቤይሩት ስጋትን በዝርዝር እንመለከታለን። በሊባኖስ የሐዘን ቀናት ታውጇል። የእስራኤል ጦር በሊባኖስ ላይ የሰነዘረው መጠነ ሰፊ ጥቃት ተከትሎም ሀገሪቱ በከባድ ሐዘን ውስጥ ትገኛለች። ጥቃቱ በአሜሪካና በኢራን መካከል የተደረሰውን የተኩስ አቁም ስምምነት ተስፋ ጨለም ሳይሆን አይቀርም ተብሏል። የአልጀዚራ ዘገባ እንዳመለከተው ከሆነም እስራኤል በሊባኖስ ባደረሰቻቸው ጥቃት የሟቾች ቁጥር 254 ደርሷል። ከ1100 በላይ ሰዎች ደግሞ ለተለያዩ አካል ጉዳቶች ተዳርገዋል። ይህንን አስከፊ ክስተት ተከትሎም የሊባኖስ መንግስት የብሔራዊ ሐዘን ቀናትን አውጇል። የሊባኖሱ ጠቅላይ ሚኒስትር ባስተላለፉት መልእክት እስራኤል የምትፈጽመውን መሰል ጥቃቶች ለማስቆም መንግስታቸው ያለውን ፖለቲካዊና ዲፕሎማሲያዊ አቅም ሁሉ አሟጦ እንደሚጠቀም አስታውቀዋል። በሌላ በኩል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫም አሜሪካና ኢራን የደረሱበትን የተኩስ አቁም ስምምነት ሊባኖስ እንደማያካትት በግልጽ ተናግሮ ነበረ። ይህንን ሀሳብ የሚያጠናክር ንግግር ያደረጉት የአሜሪካው ምክትል ፕሬዚደንቱ ከሊባኖስ ጋር በተያያዘ የተገባ ምንም አይነት ቃል እንደሌለ ገልጸዋል። ለ5 ሳምንታት ከቆየው አውዳሚ ጦርነት በኋላም ዋሽንግተንና ቴህራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ መድረሳቸው ይታወሳል። ሆኖም የእስራኤል የቅርብ ጊዜ እርምጃ ይህ ስምምነት ተግባራዊ እንዳይሆን እንቅፋት ሊፈጥር ይችላል የሚል ስጋት በበርካታ ወገኖች ዘንድ እየተሰነዘረ ይገኛል። ቴል አቪቭ በሊባኖስ ላይ የፈጸመችው ጥቃት ከየአቅጣጫውም ውግዘት እየደረሰበት ነው። የሶሪያ የውጭ ጉዳይ ሚኒስትር ባወጣው መግለጫም እስራኤል ዓለም አቀፍ የሰብአዊ መብት ህግጋትን እና የተባበሩት መንግስታት ድርጅት ቻርተርን በግልጽ ጥሳለች ሲል ወቅሷል። ሶሪያ አክሎም በአሜሪካና በኢራን የተደረሰው የተኩስ አቁም ስምምነት ያለምንም ገደብ ሙሉ በሙሉ ተግባራዊ እንዲደረግ ጠይቃለች። የመካከለኛው ምስራቅ ሰላም በድጋሚ ጥያቄ ውስጥ በወደቀበት በዚህ ወቅት የሊባኖስ ሁኔታ የዓለም አቀፉን ማህበረሰብ ትኩረት ስቧል። አምኒስቲ ኢንተርናሽናል መንግስት ለእስራኤል የጦር መሳሪያ ሽያጭ እንዲያቆሙ ጥሪ ያቀረበ። የአምኒስቲ ኢንተርናሽናል የመካከለኛ ምስራቅና የሰሜን አፍሪካ ክልላዊ ዳይሬክተር ዓለም አሜሪካና እስራኤል ከኢራን ጋር ያደረጉትን የተኩስ አቁም ስምምነት በደስታ በተቀበለ በሰዓታት ውስጥ በሊባኖስ ያለው ሁኔታ ግን ለንጹሃን ዜጎች እጅግ አስፈሪ የሆነ መጥቷል ብለዋል። እስራኤል በመካከለኛው ቤይሩት ባሉ በርካታ ጥቅጥቅ ያሉ የንግድ የመኖሪያ አካባቢዎች ላይ ያለምንም ማስጠንቀቂያ ባደረሰችው ጥቃት ቢያንስ 254 ሰዎች ሲሞቱ ከ1000 በላይ የሚሆኑት ደግሞ ቆስለዋል። ጥቃቱን ተከትሎ መግለጫ የሰጡት የአምነስቲ ኢንተርናሽናል ክልላዊ ዳይሬክተሯ በሊባኖስ የሚገኙ ንጹሃን ዜጎች የማይታመን ዋጋ እየከፈሉ እንደሆነ በመግለጽ የቅርብ ጊዜ ጥቃቶችን ይህንን አስከፊ የሰው ልጅ ጉዳት ያባብሳል ሲሉ ተናግረዋል።
ዳይሬክተሯ አክለውም በንጹሃን ዜጎች ላይ እየደረሰ ያለው አስከፊ ጥቃት ከግምት በማስገባት መንግስታት የጦር መሳሪያዎችን ወደ እስራኤል ማዛወርን ወዲያውኑ ማቆም እንዳለባቸው አሳስበዋል። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ ጥቃቶቹን የሂዝቦላህ መሰረተ ልማቶችን ብቻ ኢላማ ያደረጉ ናቸው ቢሉም ሀገራት ግን ጥቃቱን እያወገዙ ይገኛሉ። ዘገባው የአልጀዚራ ነው። በሌላ ዜና ከድጋፍ ወደ ተቃውሞ በሚል የተዘጋጀ ዘገባ እናቀርባለን። ኢራን አሜሪካዊቷ ተጽዕኖ ፈጣሪ 4.2 ሚሊዮን ተከታይ ያላት ከአሜሪካ የኢራን ላይ የተፈጸመውን የአሜሪካ ጥቃትና የኢራኑን ፕሬዝዳንት ሞት በታዋቂው ትራምፕ ዳንስ ላይቭ ከ2 ሚሊዮን ሰው በላይ እያያት ከጨፈረችና ቪዲዮ ትራምፕ እያመሰገነ ቫይራል ካወጣች በኋላ ዛሬ ግን በሐዘን ተሞልታለች። ምክንያቱ ደግሞ የሷ አጎት ልጅ በጦርነት ውስጥ ሞቷልና። እንዲህ ብላለች። ወደ አሜሪካ መጥቼ ደስተኛ ይሆናለሁ ብዬ አስቤ ነበር፣ ግን ከተማዬ ሲፈርስ እና ወንድሞቼና እህቶቼ ሲገደሉ እያየሁ እንዴት ደስተኛ ይሆናለሁ? ሺዎች ንጹሃን ህፃናት፣ እናቶች፣ ወላጆች እየሞቱ ነው። ዓለም ግን ዝም ብሏል ብላለች። ይህ እውነት አስገራሚ ነው። እሷ የአሜሪካን ጥቃት የነጻነት መንገድ ብላ ትደግፋለች። ከፌብሩዋሪ 28 ጀምሮ በጦርነት ቢያንስ 1443 ንጹሃን ኢራናውያን ተገድለዋል። ከነሱ ውስጥ ደግሞ 217ቱ ህፃናት ናቸው። አንዳንድ ኢራናውያን ግን በተለይ በአሜሪካና በአውሮፓ ያሉ ዲያስፖራ ኢራናውያን ግን ይህን ጦርነት መንግስታቱን ለማውረድ ጥሩ ድል አድርገውት ይመለከታሉ። አንድ ነገር ግን ሰው የሐዘንን ክፋት የሚረዳው በራሱ ሲደርስበት ነው። የሌሎች ጉዳት ሩቅ ሲመስልህ ቀላል ይመስላል፣ ግን አንድ ቀን ወደ አንተ ሲመጣ ሁሉም ነገር ያበቃል። ጦርነት ማንንም አይመርጥም። ደስታን ወደ ሐዘን ለመቀየር አንድ ቀን ብቻ ይበቃዋል። ለተለያዩ መረጃዎች ቤቱን ፎሎ በማድረግ ቤተሰብ ይሁኑ። ከቡና ሚዲያና ኮሚኒኬሽን ዓለም አቀፍ ትንታኔ ዘገባችን ይህንን ይመስላል። አማኑኤል ነበርኩኝ። ጤና ይስጥልኝ።